ብዙዎቻችሁ በኢንቦክስ እየመጣችሁ አቤኒ ምን ሆነ ነው ቪዲዮ ፖስት ካረክ ረጅም ጊዜ ሆነክ ያላችሁ ጠይቃችሁኛል። አቤኒ ሞቷል ወይ አቤኒ በህይወት አለ ወይ የሚል ውዝግብ ከዚህ ቀን በኋላ መስማት ስለማልፈልግ አሁን ብዙዎቹ የኦርቶዶክስ ወንድሞቼ ጋር ስተት ስላየው ነው። ገብቷቸዋል። አይ እንኳን ተናገረ ምናምን አላችሁ፣ ግን አይደለም ይኸውላችሁ እንደኛ ሆናችሁ አስቡት። ሰዎች አቤኒ አልሞተም ወይ የብዙዎች ጥያቄ የሆነ እጅግ በጣም የሚያሳዝን ነገርን በሶሻል ሚዲያ እያየን ስለሆነ ማለት ነው። በጣም ያስደነገጠኝን አንድ ነገር አሳያችኋለሁ። ከአርቲስት ገነት ንጋቱ ጋር እንዲሁ ደግሞ ከአንተኔ ጋር ተያይዞ የክስ ሁኔታ ምን ላይ ደረሰ? ሚዛናዊ መሆን ያለብን ጉዳይ አለ። እዚህ ላይ እጅግ በጣም ጥሩ የሆኑ ሐሳቦችን አሳያችኋለሁ። ግን ምን እየሆኑ ነው የኢትዮጵያ የሶሻል ሚዲያ ሰዎች? አንዳንድ እጅግ በጣም የሚያሳዝኑ ነገሮች ስለ ፍቅር ከአቤኒ ጋር ካረፈ በኋላ እረፍት ተከለከለ። አሳዛኝ ነገር እያየው ነው። ይሄ ቪዲዮ በተለይ እኛ ሀገር ላላችሁ ላይጠቅም ይችላል፣ ግን በተለይ በአረብ ሀገራት ለሚገኙ ኢትዮጵያውያን በምክሩ ብዙ ሲጽናኑ ለነበሩ እጅግ በጣም የሚያስደነግጥና የሚያሳዝን መረጃ አየሁኝና ብዙዎቻችሁ በኢንቦክስ እየመጣችሁ አቤኒ ምን ሆነ ነው ቪዲዮ ፖስት ካረክ ረጅም ጊዜ ሆነክ ያላችሁ ጠይቃችሁኛል። አመሰግናለሁ፣ እግዚአብሔር ያክብርልኝ። ከዚህ በኋላ ባለኝ ጊዜ በደንብ ጠንክሬ እሰራለሁ፣ በተሻሉ ቪዲዮዎች እመጣለሁ። ከዚህ ቪዲዮ በፊት አንድ ቪዲዮ ፖስት አድርጌ ነበረ። አይ ቲንክ አካውንቴ ሻዶ ባኑ ሳይገባ አይቀርም፣ እየታየልኝ አይደለም። ይሄንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ብዙ ሰዎች ጋር አድርሱልኝ። በተሻለ ኢነርጂ በተሻለ አቅም የተሻለ ነገር ለማቅረብ እሞክራለሁ። በጣም እወዳችኋለሁ። ይሄ መረጃ እንዴተኛው መረጃ ዝም ብሎ መረጃ እንዳልሆነ ነው ልነግራቸው የሚፈልገው። ይህንን እየተመለከቱ በተለይ በኢትዮጵያ ውስጥ የሌሉ በጣም የሚወዱ ኢትዮጵያውያን፣ በተለያዩ ሀገራት የሚገኙ ኢትዮጵያውያን በጣም ሲገረሙ ነው ያየሁት። ተመስገን አምላክ በቃ እኮ ሲጀምርም አላመንኳቸውም ነበር የምትሉ፣ እንዲሁ ደግሞ እየቀለዱ ነበረ እኮ አውቀው ነው፣ እንኳን ደህና መጣ፣ እንኳን ተመለስክ። ከሰሞኑን ይሄ ቪዲዮ ፖስት የተደረገ ነው። በዚህ ቪዲዮ ላይ እየገባችሁ ኮሜንት ስታደርጉ ተመለከትኩኝ። ይሄ ቪዲዮ በእርግጠኝነት ለኢትዮጵያውያን ብዙ ላይሆን ይችላል፣ ግን ከሀገር ውጭ ለሚገኙ ኢትዮጵያውያን እጅግ በጣም ስፔሻል አስፈላጊ የሆነ ቪዲዮ ነው። እዚህ ቪዲዮ ላይ እየገባችሁ ስትናገሩ የነበራችሁ ለምንድን ነው ማመን ያቃታችሁ? አቤኒ በዚህ ሰዓት በፍጹም የለም፣ በቃ አርፏል። የቀብር ስነስርዓቱም ተፈጽሟል። አላመናችሁም? እሺ ካላመናችሁ አሁንም ሌላ ነገር ላሳያችሁ። የወጣቱ አቤሴሎም ዘለቀ ስርዓተ ቀብሩ በዛሬው ዕለት ተፈጽሟል። በቲክቶክ ገጹ ላይ ስለ ፍቅር፣ ስለ መከባበርና ስለ ደግነት በሚያሳልፈው ልብ የሚነኩ ምክሮቹ ከግማሽ ሚሊዮን በላይ ተከታዮች ማፍራት የቻለ ወጣቱ አቤሴሎም ዘለቀ በ22 ዓመቱ እንግዲህ በዛሬው ዕለት ከዚህ ዓለም በሞት በመለየቱ ስርዓተ ቀብሩም ተፈጽሟል። የወጣቱ አቤሴሎም ቀብር ስነ ስርዓትም በአርባ ምንጭ ልማትና ቃለ ሕይወት ቤተክርስቲያን እጅግ በርካታ ወዳጅ ዘመዶቹና አድናቂዎቹ በተገኘበትም ተፈጽሟል። በተለይም ደግሞ ወጣቶችና ጓደኞቹ በድንገተኛው ህልፈት ክፉኛ በመጎዳታቸው ራሳቸውን ሰው የወደቁበት አሳዛኝ ክስተት እንደነበረ ተገልጿል። በአጭር የህይወት ዘመኑ ፍቅርን የሰበከ ለብዙዎች መጽናኛና መካሪ የነበረውን የዚህን ደግ ወጣት ነፍስ ፈጣሪ በአጸደ ገነት ያኖርልን። ለቤተሰቦቹ፣ ለቅርብ ጓደኞቹ እንዲሁም ደግሞ ለተከታታዮቹና ለአድናቂዎቹ በሙሉ ፈጣሪ ጽናቱንና መጽናናቱን እንዲሰጥልን እንመኛለን። በሶሻል ሚዲያ ተከታይ ለማፍራት ላይክ ለማግኘት የሚደረጉ ጥረቶች በጣም ውዝግቦች ከፍ ብለዋል። በህይወት ያለውን ሞቷል እያሉ ያቀርባሉ። ከዛ ደግሞ የሞተውን በህይወት አለ እያሉ ያቀርባሉ። በዚህ አይነት መረጃ በፍጹም እንዳትታለሉ። ራሳቸውን ከጀርባ ደብቀው ቪዲዮችን ፖስት በሚያደርጉ ሰዎች በፍጹም እንዳትታለሉ። ስለ አቤኒ ከዚህ በኋላ በህይወት አለ ብላችሁ እንዳታስቡ እንድቆርጥላችሁ ይህንን መረጃውን ላጋራችሁ። እስኪ 22 ዓመቱ መምህር ስሞት ከልብ አዝኛለሁ። በእውነት አሁን ከቀብር መልስ ነውና ልጆቼ ሶሻል ሚዲያ ያስጀመረኝ አቤኒ ነው። በእውነት ሶሻል ሚዲያ ምን እንደሆነ ያስተማረኝ ያስጀመረኝ እዚህ የመድረሴ ምስጢር እሱ ነው። ከእግዚአብሔር በታች እግዚአብሔር ምስክሬ ነው። ስለ ሁሉም ነገር ማናጅ ያደረገ እዚህ ያደረሰኝ እሱ። በእውነት ነፍሱ ስትወጣ እጅግ አዘንኩ በእውነት እና ክፉኛ አዝኛለሁ። ዛሬ ላይ የአቤኒ ቤተሰቦች ለሁላችሁ መጽናናት ነው። ስለዚህ እዚህ ጋር አንድ ነገር መናገር የሚፈልገው ግን በምድር እያለ በጣም ብዙ ህመሞች ደርሰውበታል። እዛ ጋር በጣም ብዙዎች ደርሳችሁ ሜቢ ጠይቃችሁ ይሆናል። ግን ስለ አቤኒ ያለበት ሁኔታ ማንም የሚያውቅ ሰው አልነበረም። ልክ ማረፉን ስንሰማ የሞተበት ምክንያት ምንድን ነው? በቃ እስካሁን ባለው በጉበት ህመም ምክንያት እንደሞተ ነው የተነገረው ማለት ነው። ሄዶ ተመረመረ። ከዛ በሽታውም በእርግጥ በሚታይ መልኩ አልተገኘም። ግን የሞቱ ምክንያት እሱ እንደሆነ ነው እስካሁን ባለን መረጃ የምናውቀው። የተለየ ነገር የወጣ ነገር
የለም። ይህንን ሁላችሁም እንድትገነዘቡ። ሌላው በህይወት እያለን በእውነት መከባበሩ፣ አብሮ መሆን፣ መጠያየቁ ምን ያህል አስፈላጊ እንደሆነ ከአቤኒ ሞት በኋላ እንግዲህ ብዙዎች እየተናገሩ አሉ። ተጠያይቁ፣ በቃ ጠይቁኝ፣ እየሰራው ነው አይደለም፣ በቃ መደጋገፍ፣ መጠየቅ በጣም አስፈላጊ ይመስለኛል። እየሰራ ያለውን ወንድማችሁን እንዲሁ ደግሞ ዝም ብላችሁ የምታውቁትንም ሰው እየለፋ ያለውን ሰው በርታ፣ እንዴት ነህ ብሎ መጠያየቅ ሰው በህይወት እያለ በጣም ወሳኝ መሆኑን አስገንዝቦናል። ለማንኛውም አቤኒ ሞቷል ወይ አቤኒ በህይወት አለ ወይ የሚል ውዝግብ ከዚህ ቀን በኋላ መስማት ስለማልፈልግ በሶሻል ሚዲያ የሞተውን አለ ያልሞተውን ደግሞ ሞቷል እያሉ ከሚያቀርቡም ጭምር ጥንቃቄ እንድታደርጉ ከአርቲስት ገነት ንጋቱና እንዲሁ ደግሞ ከአርቲስት አንተነህ ከኢንተርቪው በኋላ ብዙዎች የራሳቸውን ሐሳብ እየሰጡ አሉ። የኢትዮጵያ አማኞች ካውንስሊንግ ህብረት ማለት ነው አርቲስት አንተነህን ኦልሬዲ እንደከሰሰው ይታወቃል። ከዚህ በኋላ ነገሩ እንዴት አለ? ብዙ ሰዎች በሶሻል ሚዲያ ሐሳባቸውን እየሰጡ አሉ። ምንድነው እሱስ የተናገረው እምለው ብዙዎቻችሁ ጋር ጥያቄ አለ። ሙሉ ቪዲዮን ለማሳየት አልችልም፣ ግን ዋና የብዙዎችን ልብ የቀሰቀሰው የኦርቶዶክሱንም የፕሮቴስታንቱንም ሌላውንም ሃይማኖት ተከታይን ጭምር ልብን የነካና ያሳዘነ ጉዳይ ምንድነው? አንተነህ ምንድነው የተናገረው? I'm gay, I'm proud ምናምን በመሆኔ እኮራለሁ። እኔ ግራ ገብቶኝ በቃ ደርቄያለሁ እና እንዴት እንደሚያንቀጠቀጥ ዝም ብሎ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል እና እኔ አሰብኩ እኔ ልረዳህ መጣሁ። ከዛ መጣ በቃ እዚሁ ነው ያለው፣ ይመላለሳል። ልረዳህ አሰብኩኝ እና አንተ ብዙ ሰው ስለሚያውቅህ፣ ሴቶችም ስለሚወድ፣ ወንዶችም በስፖርቱ ምናምን ስለሚያውቅህ አንተ ብቻ የኛ አባል ሁን። እኛ አሁን እኔ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለ፣ በየሳምንቱ ቀን በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ። አዎ ኢትዮጵያ ውስጥ ወደ 20 አካባቢ አሉ። እሺ ብዙውን ነገር እናንተ ማየት ስለምትችሉ እኔ እዛ ላይ ብዙ አልቆይም። ግን እዚህ ንግግር ውስጥ ምን አይነት ስህተቶች አሉ? ይሄ ጉዳይ የአንድ ሃይማኖት ጉዳይ ብቻ አይደለም። አሁን እያለ ያለው አንድ ፓስተር ወይም አንድ ሰው ነው ይህንን እያደረገ አለ እያለ የምናገረው ማለት ነው። አንድ ሰው ይህንን አድርጎብኛል፣ ጌይ ነው ሰውየው፣ አብሮት እንዲሆን እንደጠየቀው ነው እየተናገረ ያለውና አንተነህ ኢትዮጵያ ውስጥ ሰው ሁሉ ጌይ ይሆናል እያልክ እያወራህ ነው። እዚህ ጋር አስቀመጥኩት ስክሪንሻት ገነት ንጋቱ የምትባል አርቲስት እሷ ያደረገችው ኢንተርቪው ነው። እዚህ ኢንተርቪው ላይ ያየኋቸው 3 ትልቅ ችግሮች አሉ እና እነሱን አድሬስ ማድረግ ፈልጌ ነው። አንደኛው አንተነህ ለአንተ ነው ብላቸው ነገሮች ደርሰውብህ ከሆነ በጣም ሶሪ፣ የእውነቴን ነው የምልህ። ወንጀል ነው የደረሰብህ። ዩቲዩብ ላይ ከምታወራው ፖሊስ ጣቢያ ሄደ ሪፖርት አድርግና ፖሊሶች ይዘውት አቃቤ ሕግ ይዞት ፍርድ ቤት መሄድ ያለበት ኬዝ ነው። ምክንያቱም ማንም ሰው ጾታዊ ትንኮሳ ሊደርስበት አይገባውም። በማትፈልገው ቦታ ላይ በማትፈልገው ነገር ላይ ሰዎች ኢቭን እየደወሉ አቢዩዝ እያደረጉ ሶሻል ሚዲያ ላይ እየተከታተሉ ያን ነገር ላይ ያደርጉብህ አይገባም። ወንጀል ነው፣ ክሰስ። ሁለተኛ ካንተ ከምታወራ የሰማሁትኝ ትልቅ ችግር የተመሳሳይ ጾታ አፍቃሪ ሰዎች አንተ እንደምትለን አይነት ሰዎች አይደለንም። እኔና መሰሎች ጓደኞቼ እናውቃለሁ። ወንጀለኞች የሉም እያልኩ አይደለም እኛ ማህበረሰብ ውስጥ። ምክንያቱም ሄትሮሴክሹዋል ወይም የተቃራኒ ጾታ አፍቃሪም ሰዎች ወንጀለኞች አሉ። ወንጀለኛ ሊኖር ይችላል። ነገር ግን እኛን ሁሉም ሰው እንዲናቸው ብሎ ማውራት ልክ አይደለም። እሱ አይነት ነገር ከመናገር ታቀብ። ሶስተኛ አንድ ትልቅ ውሸት ያየሁት አንተ ኢንተርቪው ላይ ምን ስትል ሰማው? በጣም ሀብታም ናቸው፣ በየ2 ሳምንቱ ሲገናኙ እያንዳንዱ ሰው አንድ አዲስ ሰው ይዞ ይመጣል አልክ። እዚህ ጋር የተቀመጠው ቁጥር ያው ተባልከው ላይ ተነስቼ አንተ ይዞ ሄደው ሰውዬና የሆነ ሰው ቤት ደግሞ ካለ 3 ብትሆኑ ማለት ነው 1 ዓመት 52 ሳምንት ነው። ምን ያህል ሰው እንደሚሆን ያው 1 ዓመት ሲሆን ያው 2 ዓመት ሲሆን ያው 3 ዓመት እስከ 5 ዓመት ሰርችልሃለሁ እና የምትለው ነገር በቁጥር በዳታ የሚደግፍ ነገር አይደለም የምታወራው። ምክንያቱም እንዲህ ከቀጠለ ኢትዮጵያ ውስጥ ሰው ሁሉ ጌይ ይሆናል እያልክ እያወራህ ነው። ናዊ መሆን አንዳንድ ጊዜ አመዛዝነው የሚመለከቱ ሰዎችን አስተውያለሁ። ስለዚህ እነዚህ 3ቱ ስህተቶች መሰረታዊ ናቸው። የመጀመሪያው ወደ ፖሊስ ሄዶ ማመልከት ነበረበት። ይህ ትልቅ ጥያቄ የሚያስነሳ ነው። በኢትዮጵያ ውስጥ ትልቅ ከሚባሉ ህጎች መሃል የሚታይ ስለሆነ ይሄ አንዱ ስህተት ነው። ሁለተኛው ስህተት እንግዲህ ሁሉንም ሰው ማለት ተገቢ ነው ወይ?
ሁሉም ሰው እንደዛ ነው ብሎ መናገር ተገቢ ነው ወይ? ሁለተኛው ጥያቄ ነው። ሶስተኛውን ጥያቄ አስተውላችሁ እንደሆነ እንግዲህ በዳታ የተደገፈ ነገር ነው ወይ? እነዚህ ቤዚክ የሆኑ ጥያቄዎች ናቸው። እነዚህን ጥያቄዎችን መመለስ አለበት። ግን ሚዛናዊ ሆነው ኦርቶዶክሳውያንም እንዲሁ ደግሞ ሌሎችም ሲናገሩ በጣም ሚዛናዊ የሆነ የኦርቶዶክሳውያንም ጥያቄ በዚህ ኢንተርቪው ላይ አለ። እስኪ እንደው እውነት በጣም ሳላመሰግን ማላልፋቸው በሶሻል ሚዲያ ተመጣጣኝ ጥሩ የሆነ ነገር የሚናገሩ እኔ አሁን በእነዚህ መናገር ፈልጋለሁ። እኔ እንዲያውም ዝም ብዬ ነበር፣ ግን ገነት ንጋቱ ጋር ቀርቦ የተናገረው አርቲስት ማለት ነው ፊልም የሚሰራው በጣም እሺ ፖዚቲቭ ወይ ደግሞ ልጁ ይናገር፣ አይ ፓስተሩ ይናገር፣ ይሄ ነው ብሎ ይናገር። ፓስተር ሲል ግን ለምሳሌ እኔ ኦርቶዶክስ ነኝ፣ ለእውነት የምናወራው ቄስ ቢል አንድ ቄስ እንደዚህ ብሎ ጠየቀኝ ቢል እንደ ኦርቶዶክስ እኔ ምን እንደሚሰማኝ እንደ ፕሮቴስታንት ደግሞ ሆኖ ፓስተር ሲል ገብቷቸዋል ይሰማል ወይ ደግሞ ይናገር። ሙስሊም ደግሞ ሆኖ አንድ ሼኪ እንደዚህ ብሎ ጠየቀኝ ቢል አንዳንዴ ቢል ምን እንደሚሰማው ያ ሙስሊም ወንድሜ ምን እንደሚሰማው ይሄ ኦርቶዶክስ ወንድሜ ምን እንደሚሰማው እኔ ኦርቶዶክስ ነኝ ይሰማኛል። አሁን ለምሳሌ የሆነ ቄስ የሆነ የቤተክርስቲያን አገልጋይ እንደዚህ ጠየቀኝ ቢለኝ በጣም ሾክ ያደርገኛል። እሱም ያለው ፓስተር ነው፣ በጣም ነውር ነው። በነገራችን ላይ የጠየቀው እኮ አንድ ግለሰብ ነው ሊሆን ይችላል። እንደኔ ግን ፓስተር ስትል ማንን ነው የምትነካው? ፕሮቴስታንቱ ወንድሞቻችን ነው የምትነካው። በሌላ ነገር አድርጎ ማለፍ ይችል ነበር። የሆነ ሰው እንደዚህ ሃይማኖት ሳይናገር እንደዚህ ጠየቀኝ እንደዚህ ቢል ገብቷቸዋል። አሁን ብዙዎቹ የኦርቶዶክስ ወንድሞቼ ጋር ስህተት ስላየው ነው። ገብቷቸዋል። አይ እንኳን ተናገረ ምናምን ማለች ግን አይደለም። ይኸውላችሁ እንደኛ ሆናችሁ አስቡት። እግዚአብሔር ከልብ ነው የምነግራችሁ። ሙስሊም እንደ ሙስሊም ሆነ አስበው። ገብቷቸዋል። ስለዚህ እኔ አሁን ፕሮቴስታንቱ መናገራቸው መጠየቃቸው አሁን ተከሰዋል የተባለው ወይ ደግሞ ተናግሮ ይሄ ነው ወንጀለኛው አለቀ። ስለዚህ ፕሮቴስታንቱ ትክክል ነው። በቃ አሁን መጠየቅ መብቱ ነው። ወይ ተናገር፣ ካልሆነ ሃይማኖታችን አጥፍተሃል፣ ስም አጥፍተሃል ብሎ የመጠየቅ መብት አላቸው። እንደኔ መጠየቁ ትክክል ነው። ካልሆነ ደግሞ ነፃ ለመሆን ደግሞ ይናገር ወጥቶ አይ ይሄ ነው ሰው ይሄ ነው። አሁን የፕሮቴስታንቱም የኦርቶዶክሱም የሌላውም ሃይማኖት ተከታይ ጥያቄ ምንድነው? ሰውየው ልነገር ይገባል ነው። ወንጀለኛ በየትኛውም ሁኔታ ውስጥ አለ። ይህንን የምንክደው አይደለም፣ እውነት ነው። ይሄ የትኛውም ሃይማኖት ውስጥ ወንጀል የሚሰሩ በተለያዩ ነገሮች የሚጠረጠሩ ሰዎች አሉ፣ ሪያሊቲ ነው። ይሄን ግን ሲያደርግ ማን ነው ሰውየው የሚለውን ነገር አለመናገሩ በጣም ብዙ ነገሮችን እያስነሳ ነው። ካውንስሊንጉም የጠየቀው ጥያቄ ትክክለኛ እንደሆነ ሰው ሁሉ ያምናል። ያረፈደ ይቅርታ በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ኦርቶዶክስም አይደለም ሌላም ሁላችንም የምንለው አጭር ሰውየውን አውጣ። ይሄ ጥያቄ ነው የህዝብ። ስለዚህ በቀጣይነት እንግዲህ ሰውየውን በግልጽ እንደምነግረን ነው ተስፋ የምናደርገው ማለት ነው። ይሄ የብዙ ሰው ጥያቄ ሚዛናዊ እንሆን ግን ሰውየውም ላይ ከመፍረት ከዛ ደግሞ የሆነ አቅጣጫ ከመሆን ይልቅ ምንድነው እውነቱ እንዴት መሆን አለበት፣ ይሄ እንደዚህ መሆን ነበረበት ወይ መሰረታዊነት ላይ ትኩረት ብናደርግ የምላውን ለማሳየት ነው። ለማንኛውም ግን አርቲስት ገነት ማለት ነው ለኔ የምር እንደ እናት መሆን አልቻልሽም በዚህ ጊዜ ማለት ነው። እኔ በጣም የማከብርሽ ገና ልጅ ሆኜ በሰው ለሰው ድራማ በደንብ ማቀሽ ጥሩ ሰው ነበርሽ። አላቅም ግን አሁን በሶሻል ሚዲያ እኔና አንቺ እኩል ነው ያለነው፣ ግን ባንቺ በፍጹም ልታነጽ አልቻልንም። አሁን በቅርብ ጊዜ እያደረግሽ ያለሻቸው ነገሮች የኢትዮጵያን ሕዝብ በጣም የሚያስቆጡ ነገሮች ናቸው። ይህንን እንድትገነዘቢ እፈልጋለሁ። ስሜታዊ መሆን አያስፈልግም። እኔ እንጃ ሌባውን ስንይዝ እንኳን እኮ
ከሌብነቱ ባለፈ ሰብአዊነቱን አስቀድመን ነው ለፍርድ የምናቀርበው። ግን እንደዚህ ማድረግ እንደዚህ ከፍ ያለ ነገርን ማሳየት እንዲህ ማነሳሳት ዋይ ለምን? የምር እኔ ግን በጣም ስታነሳሺ ታይቶኛል። እያነሳሳሽ ነበረ በደንብና እነዚህ ነገሮች ላይ ለምንድን ነው እንደዚህ ማድረግ የፈለግሽው? ለማንኛውም ይሄ ጥያቄ በጣም የብዙዎቻችን ነው። ማን ነው ሰውየውን ከተናገርክ አንቺም ሰውየውን እንዲያወጣ ካደረግሽ ከዚህ ሁሉ ነፃ ትሆናላችሁ። ለማንኛውም ይሄ የኦርቶዶክስ ወይም የፕሮቴስታንት ወይም የሙስሊም ተከታይ ጥያቄ ብቻ ሳይሆን እንደ ሰብአዊ ነው ጥያቄያችን። አንድ ሰው ስሙ ሳይወጣ የሆነ ሃይማኖት ስም ልጠፋ ስለማይገባ ማለት ነው። ሐሳባችሁን እናንተ እንድታጋሩ እፈልጋለሁ። ለማንኛውም ዛሬም በአስቸጋሪ ሁኔታ አልፌ ነው ይህንን ቪዲዮ ወደ እናንተ እያደረስኩ ያለሁት። ጥሩ ቪዥታን ለፈጠሩ ነገሮች ምላሽ መስጠት የቻልንበት ቪዲዮ ይመስለኛል። ይህንን ቪዲዮ በተሻላችሁ አቅም ሼር በማድረግ እንድትተባበሩ ጠይቃችኋለሁ። ሳብስክራይብ አድርጋችሁ ቤተሰቡ ነው። ቪዲዮውን ላይክ በማድረግ ስትወጡ እንኳን ይህንን በማድረግ ሁላችሁም ወደ 1000 የምናደርገውን ጉዞ እንድታፋጥኑ ጠይቃችኋለሁ። መልካም ቆይታ